ሰላም ሰላም እንዴት አደራችሁ? አርሰናል ደጋፊዎች በሙሉ ሰላማችሁ ይብዛ። እኛ ሰላም ነን። ያው ከዛ ደባሪ ምሽት በኋላ ይሄው ስሜታችን ረጋ አድርገን ቀዝቀዝ ብለን እንደመሆን እስቲ እናውራ። ይሄ ቪዲዮ በተለይ ለአርሰናል ደጋፊ ለማን ከአርሰን ዊንገር ጊዜ ጀምሮ እስከ ዛሬ ደጋፊ ለነበራችሁ ብቻ። ትላንትና አርቴታ ከመጣ በኋላ ደጋፊ ምናምን የሆናችሁ ሰዎች አይመለከታችሁ። ምክንያቱም ስላየናችሁ ነው። ትላንትና ያየናችሁ የ3 ዓመት ደጋፊ መሆናችሁን በግልጽ ይናገራል። አርቴታ ካመጣው ለውጥ ጋር የመጣችሁ ሰዎች ናችሁ። እኛ ግን ስንት ወጣ ወረድ አይተን ስንት መውደቅ መነሳት አይተን ብዙ ሽንፈት አዳፕት አድርገን የመጣን ሰዎች ነን። የትላንትና ሽንፈት ለኛ ምንም አይመስልንም። ምክንያቱም በዛ ስለምንጽናና በቃ ይሄ ቪዲዮ እናንተ የ3 ዓመት ደጋፊዎች አይመለከታችሁም። እለፉ። የአርሰናል ደጋፊዎች በተለይ አይመለከታችሁም። ወደ ላይ እያለፍክ ምን ትጠብቀኛለህ? እያለፍክ እንጂ ወንድሜ አንተን አይመለከተማ። የሚመለከተ ሰው ብቻ ተመልከት። ለነሱ ሼር ኮፒ ሊንክ አድርግላችሁ ከቻልክ። አርቴታ እንደዚህ እንድናደድ አደረገን፣ ስሜታዊ እንድንሆን ያደረገን እሱ ነው። ምክንያቱም ለውጡ መጥቷል። ለውጡ መጣ እኮ ስላየነው ነው ለውጡ። ከስንት ጊዜ በኋላ የጭላንጭል ተስፋ አየንና ይህን ተስፋ እንዳናጣ ብለን ሰጋንና ትላንትና የ3 ዓመት ደጋፊ የሆናችሁ ሰዎች በየሚዲያው አይገልጸንም እኮ ግልጹ ይታወቃል። ማሊያ መቅደል፣ ማሊያ መቀየር ምናምን ከዚህ በኋላ በቃ ምናምን ያሳብቅባላ። ትላንትና እንደደገፍክ አንተ ሰውዬ ያሳብቅባል። የውል ወንድሜ ኳስ ሁሉም ነገር አልጋ ባልጋ ሆኖ አይሄድም። በቃ በመውደቅ በመነሳት ውስጥ ነው ሰውም ድል የሚያደርገው። ድል ደግሞ እንደዚህ ነው እንጂ ድል በአንድ ጊዜ በቃ እየርክ አይሆንልህም። ከድል ውስጥ የአንተ መንገድ ይሄ የድል ጉዞ እንዲህ አይነት መሰናክሎች ይገጥማሉ ብለህ ማትይዝ ማትደግፍ ኮንክ ደጋፊ አይደለህም። እየርክ ብራዘር ጥግን ያዝ፣ ጥግን እያስኬድ ምን አለፋ። እኛ ግን እንደዛ አይደለንም። እኛ የምናስበው እኛ የቆየን ቢያንስ እንኳን በእኛ እድሜ እንኳን ኳስ ማየት በጀመርን ጊዜ አርሰናል ደጋፊ ነን ስንል በጣም ብዙ ተበሳጭተናል፣ ተናደናል፣ ተደስተናል፣ እዚህ ደርሰናል። የምናየው ፊት ነው። በቃ ትላንትና አበቃ። ለተሰራ ጥቃቅን ስህተቶች ምናምን ዋጋ ተከፍሏል። አበቃ፣ ችግር የለውም። እስቲል አሁን ግን ቶፕ ላይ ያለ ነው። ቀጣይ ፊክስቸራችን ምንድን ነው? ምን ይመስላል? ፊክስቸራችን ደግሞ ይኸው ከማን ከተከታያችን ደግሞ በቃ ራሳችን ኮምፔር ያደረገ እንዴት ምን አይነት ተጋጣሚ ያለው ከዚህ በኋላ የእኛስ ምን ተጋጣሚ ያለው? ከሲቲ የተሻለ ፊክስቸር አለን ከፊት ለፊታችን። በርንማውዝ ከአስቶን ቪላ ደግሞ አለ። ቀላል ቡድን አይደለም። ትናንትና ሊቨርፑልን ያሸነፈ ቡድን እንደሆነ ይታወቃል። በርንማውዝ ራሱ ቀላል ግምት የሚሰጠው ቡድን አይደለም። ሲቲ ከቶተናም ጋር አለው። ሲቲ ከሊቨርፑል ጋር አለው። ሊቨርፑል ደግሞ ሊለቁ አይችልም ቶፕ ፎር ስለሚፈልገው። እኛ ደግሞ በተቃራኒ ሊድስ ጋር አለን፣ ሰንደርላንድ ጋር አለን። በተሻለ ፊክስቸር አለን ፊት ለፊት። ያን እያየን እንኳን እንጽናና። ምክንያቱም ተሸነፍን፣ ቀጣይ ጉዟችን ደግሞ እንዴት ነው የሚቀጥለው? ወደ ሽንፈት ወደ አሸናፊነት ምንመለሰው የሚለው ነገር ማናስብ ከሆነ ማንቸስተር ስላሸነፈን ስናሸንፍ ቆይትን አይደለ? እንዴት ነው ወያቻው የመሸነፍን መገመት ያቅተናል። በጭንቅላታችን እንደምንሸነፍም አቻ እንደምንወጣም ግምት ውስጥ ካላስገባን ምኑ ደጋፊ ነን ታዲያ? እግር ኳስ ውጤት ነው። ይሄ ግዴታ መቀበል መቻል አለብን። ግን ትናንትና ማንቸስተር ዩናይትድ እንደ ቡድን ከሰሩ ስራ ግን ክሬዲት ማሰጣት አንፈልግም። በጣም ምርጥ ነበረ። ሲንፈልጉም የምንፈልገው ዩናይትድ ፐርፎርማንስ ነው ይሄን ነበረ። በትንሹም ቢሆን ማንቸስተር ዩናይትድ ትናንትና ተመልሶ ማለት ይቻላል። በቃ ቆንጆ ነበሩ፣ እንደ ቡድን ቆንጆ ነበሩ። ግን እንደኛ ቡድን እንደ አርሰናል ግን በጣም የሚያስጠላ ኦዲጋርድ አርቴታ ኦዲጋርድ ላይ ምን እንዳሉ አላቅም። ሜሪኖ ለምን እንደሚያስቀምጥ አላቅም። ሜሪኖ በጣም የሚገርም ልጅ ነው። ሰዎች በጣም አይታችሁ ከሆነ በደንብ ኳስን እንዴት አድርጎ እንደሚጫወት። ግን እንዳጠቃላይ ትናንትና የኛ ቲም በጣም ደካማ ነበረ። ኳሱ ማንቸስተር ጋር እንደሚጫወቱ አላወቁም ይመስለኛል። ረሱት። ሜዳ ከገቡ በኋላ እነ ሳሊባ እነ ገብርኤል መደናገጥ ፈጠሩ። ትላንትና አይገልጸንም። የትላንትና የኛ ውጤት አይደለም፣ ግን ተቀብለነዋል። ግድ አማራጭ የለም ከመቀበል።
ግን እናንተ አርሰናል ደጋፊዎች የማትረጋጉ ከሆነ ለራሳችሁም ጠንቅ ነው የምትሆኑ። ጥሩ አይደለም። ምክንያቱም ማሸነፍ ብቻ የለመድክ ሰው መሸነፍ ምን እንደሆነ ስለማታውቀው ትጎዳለህ። ስለምትጎዳ ነው። ስለዚህ አድቡ። እናንተ ትላንትና ደጋፊ የመጣችሁ ሰዎች አድቡ። ትላንትና አርሰናል ለውጥ ሲያመጣ ወደ ለውጣችን የተቀላቀላችሁ ሰዎች አድቡ። ስንት ወጣ ውረድ አይተን የመጣን ሰው እዚህ ጋር ግን ኳስ ለመተንተን ምናምን አይደለም። ግን ዝም ብዬ ተንታኝ አይደለሁም። ስለ ኳስ ብዙም ያን እውቀት የለኝም። ነገር ግን ካለን ተሞክሮ በእድሜያችን ውስጥ ባሳለፍናችሁ የኳስ እንትን ደጋፊነት ማለት ያው ደጋፊ ባንባልም ያን ያህል ግን ብዙ ሽንፈትም አዳፕት አድርገን በደንብ ብዙ ተሸክመንም ብዙ እንትን ይዘን መተናል። ግን ዛሬ አርቴታ ይሄ ለውጥ ሲያመጣ ለውጡን ደግሞ ትንሽ ጭላንጭል ሲያሳይ ይሄ ለምን ይጠፋብናል ብለን ስሜታዊ ቀለል አድርገን ካላደረግን በስተቀር ማሊያን ለመቅደድ ማሊያን ሁለተኛ ለብስም ምናምን ያስብል ትላንትና አመጣጥህ ይናገራልና እባክን ወንድሜ አድብ፣ ወደ ራስ ተመለስ፣ ቀጣዩን አስብበት። ደግሞ ቀጣይ ሊልስን ሲያሸንፍ ልትደሰት ነው ታዲያ? የምርህን ነው? በቃ ችግራችን ተቀበለ የማታልፍ ከሆንክ ቶ አድቡ። ዩናይትዳውያን ክብር ይገባችኋል፣ እናመሰግናችኋለን። ግን ብሽሽቅ ውስጥ አትግቡ። ኖርማል በቃ በኖርማል አድርጉት። እንትን ውስጥ አድርጉ፣ ኖርማል አድርጉት እና ይመቻችሁ።